በየቀኑ ጠዋት ስትነሳ የምታየው ፊት የማን ነው? መስታወቱ ላይ የምታየው ሰው በእውነት አንተ ነህ ወይስ ማህበረሰቡ፣ ጓደኞችና ሶሻል ሚዲያ እንድትሆን የጫኑብህ ጭንብል ነው? አሁን ባለንበት ዓለም ውስጥ ትልቁ ወንጀል ምን እንደሆነ ታውቃለህ? ራስን መሆን። ዓለም አንተን ቀይራ የራሷ ቅጂ ልታረግ ሌት ተቀን ትሰራለች። ደካማ ተከታይና ሌሎችን ለማስደሰት የሚኖር ባሪያ እንድትሆን ትፈልጋለች። ዛሬ ግን ያበቃል። ይህ ቪዲዮ ስለ መደሰት ወይም ስሜት ደስ ስላለው ብቻ የሆነ ነገር አድርግ የሚል የደካሞች ምክር አይደለም። ይህ ቪዲዮ ያጣውን ማንነት መልሰ የምታድንበት የጦርነት ጥሪ ነው። ለምንድነው ራስህን መሆን ያቃተ? ምክንያቱም ፍርሃት ስላለብህ ነው። ሰዎች ምን ይሉኛል የሚል ፍርሃት። ጓደኞች እንዲወዱ ስትል የማታምንበትን ሐሳብ ትደግፋለህ። ክብርህን አሳልፈ እየሰጠ ሰዎችን አይሆንም ማለት ያቀታል። በሶሻል ሚዲያ ላይ የሌለህን ሕይወት ለማሳየት ትባዝናለህ። ይህ ቫሊዴሽን ወይም የሰዎችን ዕውቅና የመፈለግ አባዜ ነው። ሌላ ሰው እንዲያጨበጭብልህ ስትኖር የራስህን ሕይወት እየኖርክ አይደለም። የሌላ ሰው ሕይወት ተዋናይ እየሆንክ ነው። አስበው፣ አንተን ደስ የሚያሰኝን ሕይወት እየኖርክ ያለው ሌሎችን ለማስደሰት ከሆነ ያንተ ሕይወት የት አለ? ብዙ ሰዎች ራስህን ሲባሉ ተሳስቶ ይረዱታል። ደካማው ማንነት ምን ይላል? እኔ ሰነፍ ነኝ፣ ይህ ማንነቴ ነውና ተቀበሉኝ ይላል። እኔ ቪዲዮ ጌም መጫወትና ጃንክ ፉድ መብላት እወዳለሁ፣ ራሴን እየሆንኩ ነው ይላል። ይህ ውሸት ነው። ይሄ ራስህን መሆን አይደለም። ይሄ ለስንፍና እጅ መስጠት ነው። ራስህን ሁን ማለት በውስጥ የተደበቀውን እግዚአብሔር የሰጠህን ትልቁን አቅም አውጣው ማለት ነው። ራስህን መሆን ማለት ማንም ባያይህም እንኳን እውነቱን መናገር ነው። ራስህን መሆን ማለት ሁሉም ሰው ወደ ግራ ሲሄድ ያንተ እውነት ወደ ቀኝ ከሆነ ብቻህን መቆም መቻል ነው። ራስህን መሆን ማለት ዛሬ ካለህበት ድክመት ወጥተህ ነገ መሆን የምትፈልገውን ጠንካራ ሰው ለመሆን በየቀኑ መታገል ማለት ነው። ነገር ግን አንድ እውነት ልንገርህ፣ ራስህን መሆን ስትጀምር ዋጋ ትከፍላለህ። የውሸት ጓደኞች ይርቁሃል፣ ተቀይረሃል ይሉሃል። ምክንያቱም አንተን መቆጣጠር አይችሉም። ምክንያቱም አንተ የእነሱ ነጸብራቅ መሆንን አቁመሃል። ብቸኝነት ሊሰማ ይችላል፣ ነገር ግን አዳምጠኝ። ከውሸታሞች ጋር ከመሆን ከእውነት ጋር ብቻ መሆን ይሻላል። አንበሳ ብቻውን ነው የሚያድነው፣ በግ በመንጋ ነው የሚጓዘው። ደካሞች ሁልጊዜ በቡድን ነው የሚንቀሳቀሱት፣ ምክንያቱም ብቻቸውን መቆም የሚያስችል ማንነትና ማስተዋል የላቸውም። ራስህን ስትሆን የሚቀሩት ሰዎች ይቅሩ፣ የሚመጡት ግን እውነተኛና ያንተን ማንነት የሚመጥኑ ሰዎች ናቸው። ታዲያ ዛሬ ላይ ራስህን ማግኘትና መሆን የምትጀምረው እንዴት ነው? እነዚህን 3 ሕጎች አሁኑን ያዝ። አንደኛ፣ አይሆንም ማለትን ልመድ። የማይመችህን ቦታ፣ ክብርህን የሚነካውን ሐሳብ እና ጊዜህን ለሚያጠፋ ሰው አይሆንም በል። ሌሎችን ለማስደሰት ብለህ ራስህን አታሰቃይ። ሁለተኛ፣ ህመምን አትሽሽ። እውነተኛ ማንነት የሚወጣው በኮምፎርት ዞን ወይም በምቾት ውስጥ አይደለም። በጂም ውስጥ ክብደት ስታነሳ፣ ጠዋት በጊዜ ስትነሳና ከባድ ሥራዎችን ስትሰራ ነው። ያንተ እውነተኛ ማንነት ከስንፍና በስተጀርባ የተደበቀው ጀግናው ማንነትህ ነው። ሦስተኛ፣ የራስህ መርህ ይኑርህ። ለገንዘብ፣ ለሴት ወይም ለዝና ብለህ የማትሸጠው የሕይወት መርህ ሊኖር ይገባል። የማይናወጥ እሴት ወይም ቫልዩ ሲኖር ማንም መጥቶ የራሱን ፍላጎት ባንተ ላይ መጫን አይችልም። ሕይወት አጭር ናት፣ በጣም አጭር። በዚህ ምድር ላይ የምትኖረው አንድ ጊዜ ብቻ ነው። ታዲያ የዚችን ውድ ሕይወት ሰከንዶች የሌላ ሰው ቅጂ ለመሆን ለምን ታባክናለህ? ጭንብሉን አውልቀው፣ ፍርሃቱን ስበረው። ዓለም የሚፈልገው ሌላ ተከታይ አይደለም። ዓለም የሚፈልገው በራሱ እግር የቆመ የራሱ እውነት ያለውና በማንነቱ የማይደራደር ጠንካራ ሰው ነው። ዛሬ ራስህን ጠይቅ፣ እኔ ማን ነኝ?
መልሱን ስታገኘው ያንን ሰው ለመሆን በሙሉ ልብህ ኑር። ደካማ መሆንህን አቁም፣ ራስህን ሁን። ይህንን ቪዲዮ ሕይወቱን መቀየር ለሚገባው ወንድ ሼር አድርግለት። እንዲሁም በሁሉም ነገር የተሻለ ሰው መሆን ከፈለግ ቻናሉን ሰብስክራይብ ማድረግ አትርሳ። ኮሜንት ላይ ከታች ያስቀመጥኳቸውን ሊንኮች ቼክ አድርጋቸው።